በወር ውስጥ ሊሚትድ የሆኑ ቀኖች ነው እርግዝና የሚፈጠረው በሚል እስካሁን ድረስ ይሄኛውን ሳያካትት 3 ቪዲዮ ሰርቻለሁ። ኦልሞስት 4.9 ሚሊዮን ቪው እስካሁን ድረስ ከመቀበላቸው ጥያቄዎች ደግሞ nearly 50% ከዚህ ኢሹ ጋር የተገናኘ ነገር ነው እና ብዙ ኮሜንቶችም ተሰርተውበታል። ይህንን ነገር በጥብጣችሁ ብታጠጡኝም አይገባኝም የሚል ኮሜንት ተሰጥቶ በጣም ብዙ ላይክ ሁላ እንትን ብሏል አግኝቷል። ግን በደንብ አድርገን ፈትፍተን ካየነው ይሄ ነገር በጣም ቀላል ነገር ነው። ስለዚህ ዛሬ የምናይበት መንገድ ደግሞ የሂሳብ ዕውቀት ነው ያስፈልገው ወይ ካልኩሌሽን ወይ አድቫንስድ የሆነ እንትን ያስፈልገው ቁጥር መቁጠር መቻል 1 2 3 ብሎ መቁጠር መቻል ብቻ በቂ ነው በቃ። ስለዚህ ካላንደራችሁን አውጡ ወይ ደግሞ ካላንደር የሌላችሁ ከሆነ ከ1 እስከ 30 ከ1 እስከ 30 ብላችሁ ጻፉን። ያው እዚች ጋር አውትላይን ያረኳት የካቲትና የመጋቢት ነው። ስለዚህ በዚህ ወር የወር አበባዋ የመጣ አንዲት ሴት እንዴት አድርጋ ነው እርግዝና የሚፈጠርባቸውን ቀኖች የምታውቀው የሚለውን ነገር አውትላይን እናድርግ። ከሱ ኤግዛምፕል ተነስታችሁ የራሳችሁን ደግሞ አውትላይን ማስቀመጥ ትችላላችሁ። ስለዚህ ካላንደር አውጡ ወይ ደግሞ ካላንደር የሌላችሁ ደግሞ ሲምፕሊ ወረቀት ላይ ከ1 እስከ 30 ከ1 እስከ 30 ብላችሁ በዚህ መንገድ ጻፉት። ከዚህ በፊት ግን የመጀመሪያ ከማስረዳቴ በፊት ተጨማሪ መረጃ አሁን የምትፈልጉ ከሆነ 7755 ላይ ደውላችሁ ሐኪሞቻችንን አማክሩ። እኔን ደግሞ ፐርሰናሊ ማግኘት የምትፈልጉ ከሆነ ከፍየል ቤት ወደ ፊጋ የሚወስደው ከፊጋ ወደ ፍየል ቤት የሚወስደው መስመር ላይ አሞራ ካፌ ያለበት ህንጻ 3rd ፍሎር የቆዳ እንክብካቤ ምርቶች የሚከፋፈሉበት እንዲሁም እንደዚህ የካውንስሊንግ አገልግሎት የሚሰጥበት ትንሽ ኦፊስ አለችኝ። ከስር ባለችው ስልክ ደውላችሁ ቡክ አድርጉ ኮንሰልቴሽን። ከዛ በኋላ መጣችሁ ማማከር ትችላላችሁ ከስራ ሰዓት ውጪ ከ11 ሰዓት በኋላ ማለት ነው። አሁን እንያትችን ኮንሰፕት ለምሳሌ ዛሬ የካቲት 3 ነው። ሌትስ አሲዩም ዛሬ የወር አበባዋ አንዲት ሴት መጣ ብለን። ስለዚህ እቺ ሴት አሁን የካቲት 3 ላይ የወር አበባዋ ሲመጣ ለኛ የካቲት 3 ነው እንጂ ለሷ የመጀመሪያ የወር አበባ የመጣበት ቀን ስለሆነ የካቲት 3 ላይ ትሄድና ከላዩ ላይ 1 ብላ ትጽፋለች። ስለዚህ የካቲት 4 የወር አበባ ከመጣ ሁለተኛ ቀን ነው፣ የካቲት 5 ሶስተኛ ቀን ነው እያለ 4 5 6 7 ከላይ እንደዚህ ቀኖቹ ላይ ከላይ 1 2 3 4 5 ብላ ጻፈች። የካቲት 3 የወር አበባ የመጣበት የመጀመሪያ ቀን ስለሆነ 1 ብላ ጻፈች 2 3 4 7 ልክ 7 ላይ ስትደርስ ቆም ብላ ታስባለች። አሁን ከ1 እስከ 7 ብላ ትይዝና ማለት ከ1 እስከ 7 ያሉ ቀኖች ናቸው። እነዚህ ከ1 እስከ 7 ያሉ ቀኖች አሁን ሁለት አይነት ተጠቃሚዎች አሉ አይደል? ይሄ መንገድ እርግዝና የሚፈልጉና እርግዝና የማይፈልጉ። እርግዝና የምትፈልግ ሴት ልክ 7ኛ ቀን ሲመጣ ደስተኛ ነች። ምክንያቱም ነገ which means የካቲት 10 8ኛ ቀኗ ነው። 8ኛ ቀን ማለት ደግሞ ፈርታይል ዊንዶዋ የሚከፈትበት ቀን ነው። ምክንያቱም ከ8ኛ ቀን ጀምሮ እርግዝና የመፈጠር እድሉ ሰፊ ይሆናል እስከ 19ኛ ቀን ድረስ። ስለዚህ የወር አበባ 1 ብሎ የካቲት 3 ጀመረ እስከ የካቲት 9 ድረስ እርግዝና የመፈጠር እድል የለውም። ስለዚህ ከ1 እስከ 7 ትልና እርግዝና የመፈጠር እድል የለውም። ከ8 ጀምሮ ግን እስከ 19ኛ ቀን ድረስ አሁን የካቲት 10 8ኛ ቀን ነው አይደል? የካቲት 11 9ኛ ቀን ነው። የካቲት 12 10ኛ ቀን ነው። 11 12 13 እያለ የካቲት 21 ድረስ 19 ቀን ይሆናል ማለት ነው። ስለዚህ የወር አበባ የመጣበትን የመጀመሪያ ቀን 1 ብላ ጀምራ 7ኛ ቀን ድረስ ቆጠረች። እርግዝና እንደማይፈጠር አወቀች። 8ኛ ቀን ጀመረችና ደግሞ ልክ እስከ 19ኛ ቀን ድረስ ቆጥራ ራይት አረገችበት። ምክንያቱም እነዚህ የወር አበባ የመጣ የመጀመሪያ ቀን ጀምሮ ያለው ብሎ ካልኩሌት ተደርጎ ከ8ኛ ቀን ጀምሮ እስከ 19ኛ ቀን ያሉት እርግዝና የመፈጠር እድላቸው ከፍ ያለበት ቀኖች ናቸው ማለት ነው። ከዛ በኋላ ደግሞ ድጋሚ ልክ 20ኛ ቀን ሲመጣ ከ20ኛ ቀን ጀምሮ እርግዝና የምትፈልግ ሴት ደግሞ 20ኛ ቀን ጀምሮ እስከ ኔክስት ሜንስትሩዋል ፒሪየድ ወይም ኔክስት እርግዝና ኔክስት የወር አበባ እስከሚመጣበት ድረስ ደግሞ ድጋሚ ኤክስ ብላ ታስቀምጥበታለች። ምክንያቱም እርግዝና የመፈጠር እድሉ ከ20ኛ ቀን ጀምሮ ደግሞ እርግዝና የመፈጠር እድሉ በጣም ሌስ ስለሚሆን ማለት ነው። ኦኬ ከዛ በኋላ አሁን ከ20 ጀምሮ 21 22 23 እያለች ትሄዳለች። 24 25 26 ከዛ 1 ብላ ድጋሚ የምትጀምረው መቼ ነው? በ30 እኮ አይደለም ባይዚ በ30 ሳይሆን አሁን ለምሳሌ 26ኛ ቀን ላይ የወር አበባ ቢመጣ
29ን ድጋሚ የሌላኛው ሳይክል ስለሆነ አንድ ብላ ነው የምትጀምረው ምክንያቱም አዲስ የወር አበባ የመጣበት የመጀመሪያ ቀን ስለሆነ ቀኑ እዚህ ላይ ያበቃል 26 በየ26 ቀን ቢመጣ አሁን በየ30 ቀን ቢመጣስ 26 27 28 29 30 ትልና የካቲት 3ን ድጋሚ ልክ እንደ በፊት ወር አንድ ትላለች በየ32 ቀን ውስጥ ቢመጣ 31 32 ትልና ልክ የካቲት 5 ላይ አንድ ትላለች የወር አበባ የመጣበትን ቀን ብቻ አንድ ብላ ትጀምራለች ስለዚህ በየወሩ ይሄንን ፕሮሰስ ሪፕሊኬት ማድረግ መድገም ምንም ኮምፕሊኬትድ የሆነ ሮኬት ሳይንስ የለም ሂሳብን አንደርስታንድ ማድረግ አይጠይቅም ካልኩሌሽን አይጠይቅም ከ1 እስከ 7 የመፈጠር ዕድሉ ትንሽ ነው ከ8 እስከ 19 ትልቅ ነው ከ20 ጀምሮ ቀጣይ ወር አበባ እስከሚመጣበት ጊዜ ድረስ ሎወር ነው አሁን ለምሳሌ በ26 ሌላ ኤግዛምፕል እንውሰድና በ26 አሁን ለምሳሌ የካቲት 26 ላይ ወር አበባ አንዲት ሴት መጣንበል ስለዚህ እንዴት ነው የምታውቀው እሷ እርግዝና የሚፈጠርበትን ቀን መቼ ነው የምታውቀው ይሄንን ኤግዛምፕል ድጋሚ እንድገም አሁን እቺኛው እርግዝና እንዲፈጠር የምትፈልግናት እርግዝና እንዲፈጠር የማትፈልግስ እዚህ ጋር አንድ ማወቅ ያለብን ነገር አለ እርግዝና እንዳይፈጠር የምትፈልግ ከሆነ አንዲት ሴት ከሌሎቹ መንገዶች አንፃር ሲታይ ፌሊየር ሬቱ በጣም ሃይ ነው ከዛ ውጪ ደግሞ ሌሎቹ መንገዶች ተሞክረው በጣም ሳይድ ኢፌክታቸው ከበዛ ወይ ደግሞ በምንም ተአምር ሌላ እርግዝና መከላከያ መጠቀም አልፈልግም ካለች ብቻ ነው ይሄንን መንገድ እንድትመርጥ ምክንያቱም ፌሊየር ሬቱ ሃይ ነው ያልታቀደበት ወይም ያልተፈለገ እርግዝና ሊፈጠር የሚችልበት እድል it is higher ስለዚህ አሁን በ26 የወር አበባ መጣች ሴት ስለዚህ ለሷ 26 ላይ አንድ ብላ ነው የምትጀምረው አንድ ብላ ነው የምትጽፈው 27 ሁለት ነው ምክንያቱም የወር አበባ የመጣ ሁለተኛ ቀን ነው 28 3 ነው የወር አበባ የመጣ ሶስተኛ ቀን ነው 29 ደግሞ የወር አበባ የመጣበት አራተኛ ቀን ነው 35ኛ ቀን ነው ከዛ 1 6ኛ ቀን ነው ከዛ 2 7ኛ ቀን 7ኛ ቀን ላይ ቆም ትላለች ምክንያቱም አሁን 8ኛው ቀን ሊመጣ ነው አይኖ ደግሞ ከ8ኛው ቀን ጀምሮ የእርግዝና የመፈጠር ዕድሉ ይሄ ራይት የሚደረግበት ከ1 እስከ 7 እርግዝና የመፈጠር ዕድል የለውም ኤክስ እናርገውሽ actually x is easier to understand ስለዚህ ከአንደኛ ቀን ጀምሮ እስከ 7ኛ ቀን እርግዝና የመፈጠር ዕድሉ ሌስ ነው ከዛ 8ኛ ቀን አሁን መጋቢት 3 ላይ ጀምራል ማለት ነው አይደል ስለዚህ 8ኛ ቀን ጀምሮ 9 10 11 12 እያለች ከላይ የጻፈችው ወር አበባ የመጣበትን የመጀመሪያ ቀን አንድ ብላ ጀምራ 16 17 18 19 ሚለው ቀን ላይ which means መጋቢት 14 ላይ እርግዝና የመፈጠር ዕድሉ ደግሞ ከመጋቢት 15 ጀምሮ ሎወር የሆነ እየወረደ ይመጣል እዚሁ ላይ 20 ብላ ትጽፋለች ከ20 ጀምሮ ሺኖስ እርግዝና የመፈጠር ዕድሉ ሌስ እንደሆነ ማለት ነው እንግዲህ አሁን አልገባኝም ብትሉ ቢደብረኝ ያለው ስለዚህ ፕሪንሲፕሉ በጣም ቀላል ነው አንድ ብላችሁ ካላንደሩ ላይ የወር አበባ የመጣበትን የመጀመሪያ ቀን ጻፉበት እስከ 7ኛ ቀን ድረስ እርግዝና የመፈጠር ዕድሉ ሎወር ነው ከ8ኛ እስከ 19ኛ ቀን ሃየር ነው ከ20ኛ ቀን ጀምሮ እስከ መጨረሻው ድጋሚ ሎወር ነው ማለት ነው any kind of ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ይቻላል thank you so much